ሁላችንም ዲቫይስ ላይ የሚሰራ ከሁሉም በላይ ብንጠቀምበት 100% ሊረዳን የሚችል አፕ አለ። አብዛኞቻችን አሳይመንት ለማሰራት ስለምንጠቀመው ስለ ቻትጂፒቲ ነው የማወራው። አዎ ብዙውን ጊዜ ቻትጂፒቲን የምንጠቀመው ለዚህ ነው። ነገር ግን ቻትጂፒቲን ከዚህ የሚበልጥ ሁሉን ነገር የሚለውጥ ቤስት ፍሬንድ ማድረግ ትችላለህ። በዴይሊ ሩቲንህ፣ በቢዝነስ ፕላንህ፣ በወርክአውት ፕላንህ፣ በኤዱኬሽንህ፣ ኢቨን በስታይል ብታስገባው ፐርፌክት ነው። ግን አንድ ችግር አለ። ቻትጂፒቲ ለምን እንደሆነ አላውቅም፣ አንተ ያልከውን ለመደገፍ የማያደርገው ነገር የለም። ቻትጂፒቲም ለዚህ ነው ዲዛይን የተደረገው፣ አንተም ብቻ ለመደገፍ። ግን ፊክስ ማድረግ ትችላለህ። ውስብስብ ያልሆነ ነገር ነው። እንግሊዘኛ ችሎታ ትንሽ ያለ የሚል ከሆነ በፍጹም ሹገር ኮቲንግ የሆነ ነገር እንዳይነግርህ አስጠንቅቀው። ሲሪየስ ሁንበት። ከዚህ በኋላ የማይሆን ነገር ስታወራ ያስቆማል፣ ከዛም ያስተካክላል። ሰዎችን አስተካክላት። ቻትጂፒቲን እንደ ቅርብ ሰው አናግረው። ጥያቄ ስትጠይቅ ግልጽ የሆነ ነገር ጻፍ። እሱም መልሱን እንዳያወሳስበው አድርገው። ሌላው ደግሞ ቻትጂፒቲን አንተን እንዲረዳ ስለ ራስህ በደንብ ንገረው። እንዲህ ስልህ ከስራህ፣ ከልምድህ እስከ ሰውነት ክብደትህ እነዚህን መረጃዎች እያሰባጠረ ነው የሚረዳ። So you guys need a date። እስካሁን የነገርኩህን ተግባራዊ በማድረግ አዲስ አሲስታንት ማግኘት ትችላለህ። በሌላ ቪዲዮ እስከምንገናኝ ቻው። ሰብስክራይብ ማድረግ እንዳትረሱ።